ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለጨረቃ ቤቶች የይዞታ ማረጋገጫ ካርታ ሊሰጥ መሆኑ ተዘግቧል። ይህንን ያለው የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች ካርታ ሊሰጥ ነው ብሏል። የኦሮሚያ ክልላዊ መንግስት እንግዲህ በክልሉ ያሉ ህገወጥ ወይም ደግሞ በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰምቷል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባለፈው መጋቢት 10 2018 ባካሄደው ስድስተኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህን ህገወጥ ቤቶች ህጋዊ ማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው ይህ መመሪያ በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህንን አሰራር የሚከታተሉና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይሄው መመሪያ የጨረቃ ቤት ያላቸው ሰዎች ማመልከቻቸውን የሚያስገቡበት ቀንም ወደፊት በይፋ ማስታወቂያ እንደሚገለጽ በመመሪያው እንግዲህ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሻኔ ደረጃ ወይም ደግሞ ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች እንግዲህ ህጋዊ ለማድረግ ስራም ወደፊት ይሰራል ነው የተባለው። ክፍያን በተመለከተም በሊዝ ስርዓት የሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመላካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል ይጠበቅባቸዋል ነው የተባለው። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠ ጊዜ ገደብ ክፍያውን ከፍሎ ያላጠናቀቅ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሱ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት ጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወርሰው ደንግጓል። ቤትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህግ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማይስተናገድ የጠቀሰው መመሪያ ይልቁንም መሬቱ በመንግስት ይወረሳል ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህግ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው ይሄ መመሪያ ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሽንሻኖ የመስጠት ሂደት ውስጥ እንደሚካተቱ ደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በአንድ ዓመት ጊዜ ገደብ ውስጥ ተሰርቶ እንደሚጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት የወረዳ አስተዳደሮች፣ የከተማ ከንቲቦች፣ በየደረጃው ያሉ የመንግስት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ሲል ያስጠነቅቃል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሳሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምር አዟል። ይህን ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውንም ተመልክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያው ውስጥ የተዘረዘሩ ሲሆን እነርሱም የፕሬዝዳንት ጽሕፈት ቤት፣ የክልሉ ጠቅላይ አቃቢ ሕግ ቢሮ፣ የክልሉ ገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና ግለሰቡ የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደር እርምጃ እንደሚያስወስድ እንግዲህ በዚህ መመሪያ መሰረት ተደንግጓል። እንደዚሁም ደግሞ ማሳሰቢያ ተሰጥቷል ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ነገር ግን ይህ አሳዛኙ ዜና ምንድን ነው?
ይህንን የጨረቃ ቤቶች ህጋዊ የማድረግ ስርዓቱ ሸገር ሲቲ ከተማ፣ አዳማን እንደዚሁም ደግሞ ቢሾፍቱ ከተሞችን አይጨምርም ነው የተባለው። ይሄ አሳዛኙ ነገር ነው። ምክንያቱም በጣም ይሄ ሸገር እንደዚሁም ደግሞ አዳማና ቢሾፍቱ ከተሞች ኢኮኖሚያዊ ጠቀሜታቸው የበዛበት እንደዚሁም ደግሞ ብዙ ዜጎች የጨረቃ ቤቶችን ይዘው ህጋዊ ይሆናል በሚል የሚጠባበቁበት ነው። በተለይም በአዲስ አበባ ዙሪያ የሸገር ሲቲ እንደዚሁ ከዚህ በፊት ከጨረቃ ቤቶች መፍረስ ጋር ብዙ አለመግባባቶች አሉበት። ብዙ ትችቶች ሲስተናገዱበት የነበረው ብዙ ዜጎች ቤታችን ፈርሷል በሚል ቅሬታ ሲያቀርቡበት የነበረው ቦታ ነው። ነገር ግን ይሄ የጨረቃ ቤቶችን ህጋዊ ማድረግ ስራው እንግዲህ እነዚህን ከተሞች አይጨምርም ነው የተባለው። ይሄ አሳዛኝ ዜና ነው። በቢሾፍቱ በአዳማ እንደዚሁም ደግሞ በሸገር የምትኖሩ ሰዎች እነዚህን ህገወጥ ቤቶች ህጋዊ ማድረግ ስራው እነዚህን ከተሞች አይጨምርም። ሌላው ኦሮሚያ ክልል ያሉ አካባቢዎች የሚገኙ የጨረቃ ቤቶችን ግን ይጨምራል ነው የተባለው። እንግዲህ ሌላው በዚህ መመሪያ ላይ በሌሎች የኦሮሚያ አካባቢዎችም ያሉ የጨረቃ ቤቶችን ህጋዊ በማድረግ ሂደት ውስጥ ይሄ መመሪያ በአግባቡ ካልተገበረ እንደዚሁ መንግስት ጥብቅ ቁጥጥር ካላደረገ እታች ያሉ ኃላፊዎች፣ ሰራተኞች እንደዚሁም ባለሙያዎች ይሄንን የጨረቃ ቤት ህጋዊ ማድረግ ሂደት የራሳቸውን የግለሰብ ኪስ ለማዳበር እና እንደዚሁም በጣም ለበዛ ሙስናና ብልሹ አሰራር በር ይከፍታል እየተባለ ነው። እስካሁን ካሉ ትሬንዶች እንደዚሁም አሰራሮች አንድ መመሪያ ሲወጣ ባለሙያዎች፣ ሰራተኞች፣ ኃላፊዎች ያንን መመሪያ ለራሳቸው ለግል ዓላማና ለግል ጥቅም በመዋል ይጠመዳሉ። ስለዚህ ይህንን እንግዲህ የጨረቃ ቤቶችን ደግሞ ህጋዊ በማድረግ ሂደት ህጋዊ እንዳደርግልህ ወይም እንዳደርግልሽ ይህንን ይቅርታ የፕሮግራም ተከታታዮች ይህንን ልትከፍልኝ ይገባል ወይም እንደዚህ ነው የሚደረገው ያንተ ህጋዊ አይሆንም በሚል የተለያዩ ምክንያቶችን በመፍጠር ሰዎችን ለተለያዩ የገንዘብ ምዝበራዎችና ለጉቦ ይዳርጓቸዋል በሚል ካሁኑ አስተያየት እየቀረበ ይገኛል። በመሆኑም እንግዲህ የኦሮሚያ ክልል መንግስት አሁን ባሳሰበው መሰረት በደንብ ይሄን መመሪያ ቆረጥ ብሎ የሚያስተገብረው ከሆነ ምንም እንኳን በአዳማ በቢሾፍቱ እንደዚሁም ደግሞ በሸገር ያሉ የጨረቃ ቤቶች ለጊዜው በዚህ መመሪያ መሰረት እንዲስተናገዱ ባይደረግም እነሱም ባይጨምርም በሌላ አካባቢ ያለው የጨረቃ ቤቶች ደግሞ መስተናገዳቸውና ወደ ህጋዊ አግባብነት መምጣታቸው የሌሎችን እንግዲህ ቀሪ ዜጎችን ፍላጎትም ያሟላ ጥያቄያቸውን የሚመልስ ስለሆነ በአግባቡ ደግሞ በመመሪያው መሰረት ምንም መንገላታት ሳይደርስባቸው ለጉቦ የሚከፍሉት ገንዘብ ሳይጠየቁ የሚስተናገዱ ከሆነ ደግሞ ትልቅ እፎይታን ይሰጣል። ስለዚህ ከኦሮሚያ ክልል መንግስት ደግሞ በከፍተኛ የሆነ በኃላፊነት ስሜት መስራት ይጠበቃል የሚል ሀሳብ እየተሰነዘረ ይገኛል። ለዛሬ ለእናንተ ላካፍላችሁ የወደድኩት መረጃ ይህን ይመስላል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ